ሰላም ለሁላችሁም ይሁን። ቢዝነስ መጀመር ትፈልጋላችሁ፣ ነገር ግን ማርኬቲንግ ምን እንደሆነ አታውቁም። የሚሸጥ አሪፍ እቃ አለኝ፣ ስለዚህ አሪፍ እቃ ካለኝ እቃ ይሸጣል ብለው ነው የሚያስቡት ብዙ ሰዎች፣ ማርኬቲንግን ሳያውቁት። ማርኬቲንግን ማወቅ ምን አይነት ጥቅሞች እንዳሉ በዚህ ቪዲዮ እናያለን። ይህ ቪዲዮ ዛሬ እናንተ ጋር ከደረሰ ሰብስክራይብ በማድረግ ላይክ በማድረግ ጀምሩት። ማርኬቲንግ ምንድን ነው? በቀላሉ ማርኬቲንግ ማለት ደንበኛን ፈልጎ ደንበኛን ፍላጎት አውቆ ጥራት ያለው ምርት በትክክለኛ ዋጋ፣ በትክክለኛ ቦታና በትክክለኛ መንገድ ለዛ ደንበኛ ላልነው አካል ማቅረብ ማለት ነው። ለምሳሌ ትክክለኛ ደንበኛ ወይ ደግሞ የደንበኛ ፍላጎት ማለት ታርጌት ማድረግ አለብን። አሁን ለምሳሌ የወንዶች የጫማ መሸጫ ሱቅ ብለን ስንከፍት ደንበኛችን እያደረግን ያለነው ምንድነው? ሴቶችን አይደለም፣ ህፃናትን አይደለም፣ ወንዶችን ነው። የወንዶች ጫማ መሸጫ፣ ሌላ ደግሞ የህፃናት ጫማ መሸጫ፣ የሴቶች ልብስ፣ የሴቶች ጫማ መሸጫ እያለ ሲከፋፈል ደንበኛችንን ምን እያደረግን ነው? እየለየን ነው። ስለዚህ ደንበኛን ፈልጎ ትክክለኛ ምርት ማቅረብ፣ በትክክለኛ ዋጋ ጥራት ያለው እቃና በትክክለኛ መንገድ የምንለው ማርኬቲንግ ትርጉሙ ይህንን ነው። አንድ ሰው ማርኬት ገበያ ውስጥ ምርት የሆነ ነገር ለማቅረብ ሲፈልግና ደንበኛ ሲፈልግ መጀመሪያ ከመጀመሩ በፊት ማን ነው የኔ ደንበኛ ሳይጀምር ይሄን ነው ፕላን ማድረግ ያለበት። ስለዚህ የወንዶች የጫማ መሸጫ ነው ደንበኞቼ ወይስ የወንዶች ጫማና ልብስ ላድርገው? ስለዚህ ማን ነው የሚገዛው? ወንዶች ምን የሚፈልጉ ልብስም ጫማ የሚፈልጉ እኔ ጋ ያገኛሉ። ወይስ አሪፍ አሪፍ እቃ ጫማ ብቻ፣ አሪፍ አሪፍ ነገር ልብስ ብቻ የወንዶች፣ አሪፍ ጫማ የሴቶች፣ አሪፍ የሴቶች መዋቢያ እቃ። ስለዚህ ታርጌት ከስተመራችን ማን ነው የሚለውን ማርኬቲንግ ላይ ነው የሚገኘው። ማርኬቲንግን ስናውቀው ቢዝነሳችንን ከመጀመራችን በፊት ለማን ነው የማቀርበው? ማን ነው የሚገዛኝ? ምን ያህል እድሜ? ከ20 እስከ 26፣ ከ40 እስከ 60፣ ከ18 እስከ 20። ታርጌት የምናደርገው ፋሽን የሚከተሉ ከሆነ ፋሽን የሚከተሉት ከምን እስከ ምን እድሜ ያሉ ናቸው? ምን አይነት ፋሽን ነው የሚያስፈልገው? አሁን ላይ እየተለበሰ ያለው አሁን ላይ አዲስ የመጣ ነገር ምንድን ነው? ያንን ታርጌት አድርጎ እየተከታተለ ሻጩ ሲያቀርብ ከስተመር ያገኛል። ምን አይነት ሎያል ከስተመር። ስለዚህ ማርኬቲንግ መሸጥ ብቻ አይደለም። ማርኬቲንግ ዓላማው ሎያል ከስተመር ማፍራት ነው። ሎያል ከስተመር ማለት የዛ ሱቅ ደንበኛ ብቻ። እሱ ከሌለ ደውለው የት ነህ? ልገዛ መጥቼ ነበር፣ መቼ ልምጣ? ልክ እንደዛ ማለት። ለምሳሌ ፀጉር ቤት አለ፣ የሴቶች ፀጉር ቤት፣ የወንዶች ፀጉር ቤት። ያ ፀጉር ቆራጭ ከሌለ የማይቆረጡ ብዙዎች አሉ። ያ ምንድነው? ሎያል ነው። ለዛ ፀጉሩን ለሚቆርጠው ሰውዬ ይሄ ተቆራጩ ፀጉሩን የሚቆረጠው ለሱ ታማኝ ነው፣ ያምነዋል፣ አሪፍ ነው የሚሰራለት። ስለዚህ ሎያል ከስተመር ማፍራት የምንችለው ማርኬቲንግ ሲገባን ነው። ማርኬቲንግ ማለት የደንበኛን ፍላጎትና የደንበኛን ትክክለኛ ምርት በትክክለኛ ዋጋ በትክክለኛ ቦታ ስናቀርብለት ቋሚ ደንበኛ ይኖረናል ማለት ነው። ወደዚህ ወደዛ የምንል ከሆነ ደንበኛ ያመልጠናል ማለት ነው። ስለዚህ ማርኬቲንግን መረዳት ደንበኛን የመያዝና ሌሎች ደግሞ የመሳብ አቅም ይኖረናል ማለት ነው። ለዛሬ ያለ ቪዲዮ ይሄን ይመስላል። በቀጣይ ሌላ እንዲሰራላችሁ ከፈለጋችሁ ደግሞ ኮሜንት አድርጉልን፣ እሱን እንሰራለን። ይህን ቪዲዮ እስከ መጨረሻው ካያችሁ፣ እስከዚህ ከደረሳችሁ ሰብስክራይብ እና ላይክ አድርጉልኝ። አመሰግናለሁ። መልካም ቀን።